ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ዛሬ ደግሞ ባለፈው ቃል በገባነው መሰረት 40 ቅጠል ቆርቆሮ በጭቃ ቤት እንስራው ወይስ በብሎኬት ቤት? በቪዲዮ መጨረሻ ላይ ምላሹን ታገኛላችሁ ማለት ነው። 40 ቅጠል ቆርቆሮ በጭቃ ቤት እንሰራ ይሻላል ወይስ በብሎኬት? ልዩነቱ ምንድነው? በቁጥራዊና ቴክኒካል ልዩነቶች የምናሳይ ይሆናል። ጥናታችንን እንደሚከተለው እናቀርባለን። ተከታተሉ። የመጀመሪያው ቴክኒካል ልዩነቶች፣ የአገልግሎት ቆይታው ወይም ዲዩሬቢሊቲ ላይፉ የብሎኬት ረጅም ነው፣ የጭቃ ቤት አጭር። የግንባታ ወጪ ኦር ኮንስትራክሽን ኮስት የብሎኬት ከፍተኛ ነው፣ በጭቃ ደግሞ ዝቅተኛ ወጪ ይጠይቃል ማለት ነው። ምቾት ኦር ኮምፎርታቢሊቲን በምናይበት ጊዜ ብሎኬት ቤት ምቹ ነው፣ ጭቃ ቤት ደግሞ ከብሎኬት አንጻር ዝቅተኛ ነው ማለት ነው። ጥንካሬ ኦር ስትሬንግዙን በምናይበት ጊዜ ብሎኬት ቤት ኦብቪየስሊ ጠንካራ ነው ከጭቃ ቤት ይልቅ። የእድሳት ጊዜ ኦር ሜንቴናንስ ታይም ብሎኬት ቤት በጣም ዝቅተኛ ነው፣ ጭቃ ቤት በየጊዜው እድሳትን ይጠይቃል። ድምፅ ማስተጋባትና ደህንነት ኦር ሳውንድ ኤንድ ፕራይቬሲ በምናይበት ጊዜ ብሎኬት ቤት ዝቅተኛ ነው ማለት ነው፣ አያስተላልፍም ድምፅ። ጭቃ ቤት ግን ድምፅ የማስተላለፍ አቅም አለው፣ ለአደጋም ተጋላጭ ነው ማለት ነው። የግንባታ ጊዜ ኦር ኮንስትራክሽን ታይም በምናይበት ጊዜ ብሎኬት ቤት ረዘም ያለ ጊዜ ይወስዳል ከጭቃ ቤት ይልቅ። የሰለጠነ የጉልበት ሰራተኛ ኦር ስኪል ሌበር የሚወስደው ወይም የሚፈልገው ብሎኬት ቤት ነው ከጭቃ ቤት ይልቅ። ጭቃ ቤት ላይም የሰለጠነ የሰው ኃይል ግን ያስፈልጋል ከብሎኬት ቤት ሲነጻጸር እንጂ። እሳት የመከላከል ኦር ፋየር ሬዚስታንስ ብሎኬት ቤት ከፍተኛ ፋየር ሬዚስታንስ ሳን በጭቃ ከመስራት። የአየር ሁኔታን መቆጣጠር ኦር ሬዚስተንስ ቱ ዌዘርን በምናይበት ጊዜ ብሎኬት ቤት ሬዚስት የማድረግ አቅሙ ጠንካራ ነው ማለት ነው ከጭቃ ቤት አንጻር። በዚህ አግባብ የቴክኒካል ልዩነቶችን ጠቅለል አድርገን እስካሁን ያወራናቸው ስናያቸው ከግንባታ ወጪ ውጭ በሌሎች መስፈርቶች ብሎኬት ቤት ብንገነባ የተሻለ ይሆናል ማለት ነው። ሁለተኛው ቁጥራዊ መረጃ ነው። ቁጥራዊ መረጃ እንግዲህ አቅምን፣ ኪስን የሚፈትን ጉዳይ ነው ማለት ነው። ዛሬ ላይ ተበድሬ ብሎኬት ቤቱን ልስራው ወይስ ባለኝ ኮራ ብዬ ጭቃ ቤቱን ልስራው የሚለውን የምንወስንበት ክፍል ነው ማለት ነው ቁጥራዊ መረጃ። ቁጥራዊ መረጃ በምንመለከትበት ጊዜ የእንጨት ስራ ለጭቃ ቤት 80,350 ብር፣ ለብሎኬት ቤት 50,000 ብር፣ ቆርቆሮ 32,000፣ ምስማር 20,400፣ ለጭቃ ቤት 7,200፣ ለብሎኬት ቤት። ብሎኬት ለግድግዳ ለጭቃ ቤት አያስፈልግም፣ ለብሎኬት ቤት 115,500 ብር። ፌሮና ሽቦ ስራ ለብሎኬት ቤት 139,200 ብር። ታምቡራታ በር 50,000 ብር። የመብራት ዝርጋታ በአነስተኛ አምፖሎች 30,000 ብር። የቀለም ጅብሰም ስራ ለኮርኒስና ለግድግዳ 90,000 ብር። የውሃ መስመር 50,000 ብር። የበረንዳ ብረት ለጭቃ ቤት 15,000፣ ለብሎኬት ቤት አያስፈልግም። ድንጋይ 60,000 ብር ለጭቃ ቤት፣ 90,000 ብር ለብሎኬት ቤት። አሸዋ ለጭቃ ቤት 48,750 ብር፣ ለብሎኬት ቤት 130,000 ብር። ሲሚንቶ ለጭቃ ቤት 54,000 ብር፣ ለብሎኬት ቤት 252,000 ብር። ጠጠር ለጭቃ ቤት 7,250 ብር፣ ለብሎኬት ቤት 29,000 ብር። በርና መስኮት 90,000 ብር። አፈር ወይም ገረጋንቲ 14,000 ብር። ጭድ 12,000 ብር ለጭቃ ቤት፣ ለብሎኬት ቤት አያስፈልገውም። ለአሰሪው የሚወጡ ጥቃቅን ወጪዎች ለጭቃ ቤት 120,800 ብር፣ ለብሎኬት ቤት 443,000 ብር ያስፈልጋል ማለት ነው። ጠቅላላ ቁጥራዊ መረጃ ጭቃ ቤት ስንት ፈጀ? 759,550 ብር።
ለብሎኬትስ 1,666,900 ብር ይመጣል ማለት ነው። ስለዚህ በጭቃ ቤት 759,550 ብር እናውጣ ወይስ ለብሎኬት ቤት 1,666,900 ብር እናውጣ? ከላይ በቴክኒካል ልዩነት የተቀመጠውንና ሁለተኛ ላይ በቁጥራዊ መረጃ አሁን ያስቀመጥነውን አንድ ላይ አጣምራችሁ የትኛው የተሻለ ነው? መልሱን ኮመንት ላይ ያስቀምጡልኝ። ጥናታችንን እንደዚህ አቅርበነዋል ማለት ነው። ለጊዜያችሁ እናመሰግናለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እንዳይረሳ። መልካም ጊዜ ይሆንላችሁ።